በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ቅድም በቅዳሴው መሃል የተነበበላችሁን መነሻ በማድረግ ከሕይወታችን ጋር በማነጻጸር ለተወሰነ ደቂቃ እንማማራለን። ለሊቃውንት አባቶቻችን ለመምህራን አንደበታቸውን ያከናወነ ለእኔም አንደበትን እንዲያከናውን የልድያን ልቡና የደጋግ ቅን ምእመናን ልቦና የከፈተ እግዚአብሔር የእናንተን ልቦናችሁ እንዲከፍት ለሁላችንም እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። እንደ ቤተ ክርስቲያናችን ሕግና ሥርዓት ሦስተኛው የዐቢይ ጾም ሳምንት ላይ ደርሰናል። የረዳን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። በዕድሜያችን ላይ ተጨማሪ አድርጎ በሱባኤው እንድናልፍ ይረዳን። በዚህ ወቅት በተለያየ ምክንያት ጥሪ የደረሳቸው ሰዎች አሉ። እኛንም ግን እሱ ባወቀ ጠብቆ በሕይወት እስካሁን አቆይቶናል። ስሙ የተመሰገነ ይሁን። ይህ ሦስተኛው ሳምንት ምኩራብ ይባላል። ምን ይባላል? ምኩራብ ይባላል። ምኩራብ ማለት ትርጉሙ መሰብሰቢያ ማለት ነው። አይሁድ ለጸሎት የሚሰበሰቡበት እግዚአብሔርን የሚያመሰግኑበት እንግዲህ በኢየሩሳሌም በእስራኤላውያን በአይሁድ ዘንድ ምኩራብና ቤተ መቅደስ ተብሎ እንደሚጠራው ሁላችሁ ታውቃላችሁ። ምኩራብ አይሁዶች ወይም እስራኤላውያን በየትኛውም ዓለም ሲኖሩ 10 ይሁን ከ10 በላይ ሰዎች ካሉ ለእነሱ የጸሎት መሰብሰቢያ አዳራሽ ይሰራላቸዋል። ቤተ መቅደስ ግን አንድ ብቻ። ቤተ መቅደሱ በኢየሩሳሌም ብቻ ነው ያለው። በቤተ መቅደሱ ካህናት ሌዋውያን መስዋዕት ለመሰዋት ብቻ እግዚአብሔር ይመሰገንበታል፣ ጸሎት ይጸለይበታል፣ ሕገ እግዚአብሔር ይነገርበታል። በተጨማሪ ግን መስዋዕት ይቀርባል። መስዋዕቱ ደግሞ የእንስሳት ስጋ ይሰዋበታል፣ ደማቸው ይፈሳል፣ ዕጣን ይታጠንበታል። በአጠቃላይ መስዋዕተ ኦሪት የሚሰዋበት ነው። ምኩራብ ግን ታላላቅ ፈሪሳውያን አዋቂዎች፣ መምህራን ኦሪትን የሚያነቡበት፣ ሕዝቡን የሚያስተምሩበት፣ ሕዝቡም ተሰብስቦ እግዚአብሔርን የሚያመሰግንበት የሚጸልይበት ስፍራ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ አይሁድ ወደሚጸልዩበት ስሙ ወደሚጠራበት የአባቴ ቤት በሚለው በዚያ ነው ጉዞ ያደረገው። ዳዊት መግቢያችን ላይ ሲናገር እንደሰማችሁት የቤትህ ቅናት በላኝ አቃጠለኝ ብሎ የተናገረውን ትንቢታዊ ቃል ዳዊት እንደምታውቁት ስለ እግዚአብሔር ቤት ዕለት ዕለት የሚያለቅስ ስለ እግዚአብሔር ቤት ሁልጊዜ የሚያዝን እግዚአብሔር እንደ ልቤ ብሎ የተናገረለት ታላቅ ሰው መታደል። እግዚአብሔር ሐሳቤ ከሐሳባችሁ አይደለም፣ መንገዴ ከመንገዳችሁ አይደለም ባለበት ጊዜ እንደ ልቡ የሚሆን ዳዊትን ማግኘቱ እጅግ የሚያስደስት። ዳዊት እንደ ልቤ የሚታዘዝልኝ የማዘው ሰው ነው። ዳዊት እንደምታውቁት የእግዚአብሔርን ቤት ለመስራት ብዙ ጥረት ያደረገ ሰው ነው። ተፈሳይኩ ስሜ ቤሩኒ ቤተ እግዚአብሔር ለሐውር፣ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። በሰገነት እጅግ በሚያምር ሕንፃ ውስጥ በወርቅ በተለበጠ ልዩ ልዩ የአልማዝ ጌጣጌጥ ካለበት ሕንፃ ይልቅ በእግዚአብሔር ቤት በድንኳን ውስጥ መጣልን መረጥኳል። በሚያማምሩ ሕንፃዎች ውስጥ ከመኖር በትንሿ ጎጆ ስመ እግዚአብሔር በሚጠራባት በዛች ደሳሳ ውስጥ መኖር ለኔ ሰላም ነው።
እግዚአብሔር ከሌለ በትልቅ ሕንፃ ውስጥ መኖር እኮ ሰላም አይሰጥም። እግዚአብሔር ከሌለ ጥሩ መስሪያ ቤት ውስጥ ተቀጥሮ መስራት እኮ ሰላም አይሰጥም። እግዚአብሔር ከሌለ የቱንም ያህል ምቹ የሆነበት የጦርነት ድምፅ የማይሰማበት ሀገር ብንኖር እንኳን ሰላም የለም። ሰላም ያለው በእግዚአብሔር እቅድ ብቻ ነው። ስሙ ለዘላለም የተመሰገነ። ቤቱን ለመስራት ብዙ ጥረት አድርጓል። ስለ እግዚአብሔር ብዙ ቀንቷል ዳዊት። ስለ እግዚአብሔር ብዙ አስቧል። መንፈሳዊ ቅናት አነሳስቶት ነው። አንድ ሰው ለመጾም፣ ለመጸለይ፣ ለማስቀደስ፣ ለመቀደስ፣ በጎ ለመስራት በመጀመሪያ ቅናት በውስጡ ማደር አለ። መንፈሳዊ ቅናት ያላደረበት ሰው ሌላ ነገር ሊሰራ ይችላል። ስለዚህ ዳዊት የእግዚአብሔር ቤት ለመስራት መጀመሪያ መንፈሳዊ ቅናት አነሳስቶ ብዙ ሞክሯል። ግን በዳዊት እጅ ላይ የንጹህ ደም ፈሶ ስለነበረ አንተ ቤቴን አትሰራም፣ ልጅ ሰሎሞን ግን ይሰራዋል ብሎ ዳዊት የመስሪያውን ነገር በሙሉ አዘጋጅቶ ልጁ ሰሎሞን ቤተ መቅደሱን ሰርቶታል። ይሄ ቅናት በቅዱሳን ሁሉ ቀጥሏል። እነ ኢሳይያስን በመጋዝ እንዲሰነጠቁ ያደረጋቸው፣ እነ ኤርምያስን በድንጋይ እንዲደበደቡ ያደረጋቸው የገዛ ወገኖቹ ናቸው። የሚናገረውን ትንቢት ተናግሮ ሲፈጽም ኤርምያስን በድንጋይ ደብድበው የገደሉት የገዛ ወገኖቹ ናቸው። በአጠቃላይ የአበይትም የደቂቀ ነቢያትን ታሪክ ብናጠና ብዙ መከራ ተቀብሏል። ይህ ሁሉ መንፈሳዊ ቅናት ስላደረባቸው። ኤልያስን አስቡት። ስለ እግዚአብሔር በመቅናቱ ኤልዛቤልንና አክዓብን ተቃውሞ የሰማይ መስኮቶች እንዲዘጉ ደመናም ዝናብ እንዳያወጣ ያደረገው ስለ እግዚአብሔር ስለቀና። ስለ እግዚአብሔር ቀንቻለሁ። በዓል አምላክ አይደለም፣ ጣዖት ነው። አምላክ እግዚአብሔር ብቻ ነው። ልብ በሉ። እግዚአብሔር በአምልኮቱ፣ ጎልማሳ በሚስቱ ይላሉ አባቶቻችን። ይታምልክ ባዕድ አምላክ ዘእንበሌ፣ ከኔ በቀር ሌላ አምላክ አይኑርም ይላል። እግዚአብሔር ቀናተኛ ነው በመንግስቱ በመለኮታዊ ስልጣን። ስለዚህ ያንን መነሻ አድርገው ቅዱሳንም ያንን እየተከተሉ መንፈሳዊ ቅናት አድሮባቸው ስለ እግዚአብሔር ቀንተው ጣዖትን ተቃውመዋል። እግዚአብሔርንም ደስ አሰኝተዋል። 3 ደቂቅን እሳት ውስጥ እንዲገቡ ያደረጋቸው መንፈሳዊ እግዚአብሔርን የማምለክ ቅናት ነው። ለእግዚአብሔር በመቅናታቸው ነው እንጂ ቢያስመስሉ ኖሮ እኮ እንደ ናቡከደነጾር እንደሚንከባከባቸው ብዙ ባለስልጣናት አስመስለው መኖር ይቻላል። ልክ ዛሬ ብዙዎቻችን ፈርተን ምንም አስመስለን እንደምንኖረው ማለት ነው። መንፈሳዊ ቅናት ሲያድርበት ሰው ከማስመሰል ይወጣል። ዝም አይሉ፣ እረፍት አይሰጥም። መንፈሳዊ ቅናት እረፍት አይሰጥም። ቅዱሳንን እየቀሰቀሰ ገዳም የወሰዳቸው እረፍት ያልነሳቸው ለአምላካቸው ለእግዚአብሔር ያለው ቅናት ነው። ስለ ቅናተ ቤትከ በልዐኒ፣ የቤት ቅናት በል አንገበገበኝ አላስተኛ። መንፈሳዊ ቅናት ያለበት ሰው በሰንበት ተኝቶ አያድርም። ይቀናል፣ ይመጣል፣ ለማስቀደስ በጎ ለመስራት ይመጣል። እግዚአብሔር በመንፈሳዊ ቅናት ውስጥ ሁላችንን ያሳድጋል። እንግዲህ ቅናት እንደምታውቁት 2 አይነት ነው። አንደኛው ስጋዊ ቅናት ነው። በሰው መነሳት ሊቀና ሰው፣ በሰው ትልቅ ደረጃ ላይ መድረስ ሊቀና። ይሄ ቅናት መጽሐፍ ቅዱስ እንደሚነግረን አጥንትን ያነቅሳል። ሰዎች ከወደቁበት ተነሱ፣ ተሻሻሉ፣ ጥሩ ደረጃ ላይ ደረሱ ብለው መቅናት ይሄ ኃጢአት ነው። ሁለተኛው ቅናት መንፈሳዊ ቅናት። አንድ ክርስቲያን ኃጢአት እንዲወገድ ይቀናል እንጂ ኃጢአተኛ በደል እንዲደርስበት አይቀርም። የምላችሁ ትርጉም ገብቷችሁ ከሆነ አንድ ሰው ሊበድል ይችላል፣ ኃጢአት ሊሰራ ይችላል። እኛ በመንፈሳዊ ቅናት ተነሳስተን በሰውየው ውስጥ ያለውን ኃጢአት ነው እንጂ ማስወገድ ያለብን ኃጢአተኛውማ ምን ያደረገ ለሱ መራራት የሚገባው የሚራራ ለሁላችንም ያድናል። ሁልጊዜ በጎ ለመስራት መንቃት መነቃቃት ያስፈልጋል። ጌታችን ደግሞ እንደምታውቁት በቅዱስ ዳዊት የተለኮሰው ትንቢት
የቤት ቅናት በላኝ ያለውን በመነሳት የሰው ልጆችን እስከ ማዳን ነፍሱን አሳልፎ እስከ መስጠት ሞቶልናል። አምላካችን ክብር ምስጋና ይግባው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም በወንጌሉ ሲነበብ እንደሰማችሁት ከእናቱ ጋር ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረዱ ይላል። ወዴት ወረዱ ይላል? ወደ ቅፍርናሆም። ቅፍርናሆም የናሆም መንደር ናት። ጌታችን ክብር ምስጋና ይግባውና የመጀመሪያውን ተአምራት በቃና ዘገሊላ በእመቤታችን አማላጅነት ውሃውን ወደ ወይን ጠጅ በህቡ ባለመናገር ማለት ነው። የወይን ጠጁ ተአምር የተፈጸመው በህቡ ወይም በሐሌው ነው። ዝም በማለት ምንም አልተናገረ። ምንም ሳይናገር በዝምታ ውሃውን ወደ ወይን ጠጅ የቀየረበት ነው። ያንን ቀይሮ ከእናቱ ከቅድስት ድንግል ማርያም ከጠባቂዋ ከዮሴፍና ከወንድሞቹ ጋር ይላል። እነዚህ ወንድሞቹ የተባሉ የዮሴፍ ልጆች ናቸው። ዮሴፍ ከሟች ልጆች ሚስቱ የወለዳቸው ልጆች። ኢየሱስ ክርስቶስ በናዝሬት በዮሴፍ ቤት ስላደገ የዮሴፍም ልጆቹ አብረው ከሱ ጋር ስላደጉ ወንድም ነው። ልክ እኔና እናንተ ወንድም እና እህት ነው። ከአንድ እናት ከአንድ አባት አልተወለድንም፣ ግን በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ተወልደናል በሥላሴ። ስለዚህ ወንድም እህት ነን። ስለዚህ ልክ እንደዛ አብሮ ስላደጉ ወንድሞቹ ተብሎ ተጠርቷል። ሌላ ትርጉም ስለሚሰጥ ነው አንዳንድ። ስለዚህ ቅፍርናሆም ወረዱና በዚያ ጥቂት ከተቀመጡ በኋላ የአይሁድ የፋሲካቸው በዓል ቀርቦ ነበርና ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ ይላል። የአይሁድ ምን አላችሁ ማለት ተከታተሉ፣ እንዲገባችሁ ነው የምጠይቃችሁ። የአይሁድ ምን ደርሶ ነበር? ፋሲካ ደርሶ ነበር። እኛ ፋሲካ ገና ነው አይደል? የአይሁድ ፋሲካ ደርሶ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ከወንድሞቹ ጋር ከእመቤታችን ጋር በመሆን ወደዛ ሄደ። ይሄ ለምንድን ነው? በኦሪት ዘጸአት ምዕራፍ 23 ቁጥር 17 ላይ ማንኛውም እስራኤላዊ ወንድ ለአቅመ አዳም የደረሰ ሴትም ትሁን በዓመት 3 ጊዜ ወደ ኢየሩሳሌም በዓል ለማክበር ወደ ቤተ መቅደሱ መሄድ የአንድ እስራኤላዊ አይሁዳዊ ግዴታ። የትም ይሁን መቼም በዙረት ተበትነው ስለሚኖሩ ከያሉበት ቦታ የፋሲካ በዓል ማክበር ግዴታ። አንድ ጥያቄ ይጠይቃል። ኢየሱስ ክርስቶስ በዓል እንዲያከብር የሚያስገድደው ሕግ አለ? ንገሩኝ። ኧረ ተናገሩ። ማን ነው እግዚአብሔርን የሚያስገድደው? ሌላ ልጨምርበት። የዮሐንስ ወንጌል ምዕራፍ 4 ጌታ ይሁዳን ትቶ ወደ ገሊላ ሲሄድ በሰማርያ ማለት ግድ አለው ይላል። እኛ ነን ያው ከኬት ተነስቼ እዚህ ለመምጣት በፕሮፋይል ወይም በአይፋይል ማለት ግዴታ ነው። እሱ ከይሁዳ ተነስቶ ወደ ገሊላ ሲሄድ በሰማርያ ማለት ግድ አለው ይላል። ማን ያስገድደ? እኔና እናንተ በ24 ሰዓት ውስጥ የመኖር ግዴታ አለ። እግዚአብሔር ግን በ24 ሰዓት ውስጥ የመኖር ግዴታ የለበትም። 25ኛ ሰዓትን መኖር ይችላል። በሰዓታት ውስጥ ይኖራል፣ ከሰዓታት ውጭ ይኖራል። የሚገድበው በሰማርያ ማለት ግድ ያለው ግን የአንዲት ሴትን ሕይወት ታሪክ ለመቀየር አንዳንዴ እኔና እናንተን መጥቶ ሕይወታችን ለመቀየር ብዙ የሚያደርገው ነገር ግድ ያለው ግድ ያላላቸው ብዙ ሰዎች የናቋስ ሴት ስላለች አሁንም በዓል ለማክበር ኢየሩሳሌም የሄደው አምላካችን ለአርአያና ለምሳሌ ነው። እስኪ ንገሩኝ። ለአርአያና ለምሳሌ ነው እንጂ እሱ በዓል አክብሮ ለመክበር አይደለም። እከብር አይል ክቡር ነው፣ እቀደስ አይል ቅዱስ ነው። እኛንን በዓል አክብረን ከበዓል ባለቤት በረከት እናገኝ። እሱ በረከት ለማግኘት አይደለም። ከኃጢአት በስተቀር ሰዎች የሚያደርጉትን አድርጓል። ለሕግ ታዛዥ ሆኖ ፍጹም ሰው መሆኑን አሳይቷል። ፍጹም አምላክ ፍጹም ሰው ነው። ስለዚህ ያንን በዓል ለማክበር ወደ ኢየሩሳሌም ሄደ። ኢየሩሳሌም ደርሶ ምኩራብ ቤተ መቅደስ ከደረሰ በኋላ ግን
ቤተ መቅደሱን እንደጠበቀው ሆኖ አላገኘ። ከኔ ጋር ናችሁ ማለት ቤተ መቅደሱን እንደጠበቀው የጸሎት ቤት፣ የምስጋና ቤት፣ የዝማሬ ቤት፣ መስዋዕት የሚቀርብበት ቤት ሆኖ አላገኘው። ንግዱ ተጧጥፎት አስቡት። አምላካችን ፋሲካን ለማክበር ነው። የአይሁድ ፋሲካ ቅድም እንደነገርኳችሁ ፋሲካ ማለት መሻገር ማለት እስራኤላውያን ከግብፅ አገዛዝ ነፃ የወጡበት የኤርትራን ባህር ተሻግረው የሄዱበት በየዓመቱ ሁልጊዜ ወር በገባ በ14ኛው ቀን ነፃ የወጡበትን ፋሲካ መሻገር ነፃ መውጣት ከፈርዖን ነፃ የወጡበትን ስለሚያከብሩ ሁልጊዜ ለዛ ጥንቃቄ ማድረግ አለባቸው። ወደ ትክክለኛው ምስጢር ስንሄድ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዛ የሄደው በዓለ ፋሲካ ለማክበር ሄደው የአይሁድ ፋሲካ አከተመ ሊል። ምክንያቱም ይህ ሽግግር ነው፣ የሥርዓት ሽግግር እያደረገ ነው አምላካችን። ምስጢሩ ያለው የአይሁድ ፋሲካ ከእንግዲህ አከተመ። ከእንግዲህ ፋሲካችን ክርስቶስ ታርዷል እንዳለ ቅዱስ ጳውሎስ የአዲስ ኪዳን የመስዋዕት በግ እኔ ነኝ፣ ፋሲካችሁ እኔ ነኝ። እነሱ በፋሲካቸው ተሻግረው ከነዓን እንደገቡ ነፃ እንደወጡ ፈርዖን ከተባለ ዲያብሎስ የኃጢአት ባህር ከተባለ የኤርትራ ባህር ከዲያብሎስ አገዛዝ ነፃ ወጣችኋል በኔ። ከእንግዲህ የአዲስ ኪዳን ፋሲካ ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ፋሲካችን ታርዷል አለ ቅዱስ ጳውሎስ። ስለዚህ ምክንያቱም የእግዚአብሔር መንግሥት ነው። ከእንግዲህ የእንስሳት ደም አይፈስም፣ እንስሳት አይሰውም። የሚሰዋው እሱ ነው። አማናዊው በግ የእግዚአብሔር በግ። ጥንቃቄ አድርጉ። መጻሕፍት ተጠንቅቀው ነው የሚሰሩት። የማን በግ ነው ያሉት? ፈራችሁ? ተናገሩ። የማን በግ? የእግዚአብሔር በግ። ያቱ ከኔ በግ አላለ መጽሐፍ ቅዱስ። የእግዚአብሔር መስዋዕቱ እሱ ነው። መስዋዕት አሳራጊው ሊቀ ካህን እሱ ነው። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ እኩል አብሮ መስዋዕት ተቀባይ እሱ ነው። በጣም የሚደንቅ ነው። ይሄ ብዙ ምስጢር ስላለ ወደዛ አልገባ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ልክ ቤተ መቅደስ ሲገባ ቤተ መቅደሱ የንግድ ቤት ሆኖ ጩኸት በዝቶ ንግድ ተጫጭሮ ገበያው ደርቶ በጎች ሲሸጡ ገንዘብ ሲለወጥ ርግቦች በዛ ርግብ የሰላም ምልክት ነበረች። አሁን ለንግድ ተቀምጣ ሲያይ አምላካችን አዘነ። ለምን መሰላችሁ? እስራኤላውያን ከመላው ዓለም በዓለ ፋሲካ እንዲያከብሩ ታዘዋል። ቅድም የሰጠኋችሁ ዘጸአት 23 ላይ ልክ ሲመጡ ከየሀገራቸው ሲመጡ እንስሳውንም የሚገዙት እዛ። ለምን ከዛ ድረስ ነድተው ቢመጡ ይከሳና የከሳውን አንቀበል ነው። በጣም የሚያሳዝነው ገበያው ቤተ መቅደሱ ገበያ እንዳይሆን፣ ንግድ እንዳይስፋፋበት፣ ጩኸት እንዳይበረታ፣ ጸሎት ብቻ እንዲሆን ማድረግ የሚገባቸው ካህናቱ ነበሩ። ክርስቶስ ጅራፉን አንስቶ ከመግረፉ በፊት ለቤቱ ቀንተው ለሾማቸው አምላክ ታዘው የለም ትክክል አይደለም፣ ቤቴስ ቤተ ጸሎት ቤቴ የጸሎት ቤት ነው፣ የምስጋና ቤት ነው። ስለዚህ እናንተ ይህን ልታደርጉ አይገባም፣ እኛም ካህናት የተሾምነው ይሄን ለማድረግ ነው ማለት ሲገባቸው ዋናው የንግዱ ተሳታፊዎችና ተጠቃሚዎች ካህናት ነበሩ። በሚያሳዝን ዋናዎቹ ገንዘብ የሚለውጡት ገንዘብ ለዋጮች ይላቸዋል። የሚገርመው እስራኤላውያን በመላው ዓለም ተበትነው ስለሚኖሩ የመላውን ዓለም ሳንቲም ልክ እኔና እናንተ ዶላር፣ አረብ ሀገር ስትሄዱ ዱባይ ድርሃም፣ እንዲሁም ደግሞ በተለያዩ ቦታ እስራኤል ሽልንግ ብቻ ኬንያም ሽልንግ፣ እስራኤልም ሌላ፣ ሁሉም የተለያየ ገንዘብ አለ። ወደ ቤተ መቅደስ ለማስገባት የግድ የእስራኤልን ገንዘብ መያዝ አለባቸው።
የእስራኤልን ገንዘብ ለማግኘት ደግሞ ብዙ ከውጭ ሀገር ያመጡትን ገንዘብ መክፈል አለባቸው። እንደዛ አድርገው ጠረጴዛ ዘርግተው ካህናቱ ገንዘብ ይለውጡ ነበር፣ እንስሳ ይሸጡ ነበር። በቃ የደራ ገበያ ነበር። ጌታችን ምን አደረገ? ጅራፍ አዘጋጀና በሬዎቹን፣ በጎቹን፣ ላሞቹን እየገረፈ አስወጣቸው። የገንዘብ ለዋጮችን ጠረጴዛ ገለበጠ። ርግቦች ዱላ ስለማይችሉ ጅራፍ ስለማይችሉ ርግቦቹን አነሳና እንካችሁ ርግቦቻችሁን ውሰዱ አለ። የአባቴን ቤት የንግድ ቤት ለምን አደረጋችሁ? ከባህሪ አባቱ ከእግዚአብሔር ጋር አንድነት እንዳለው ለማሳየት የአባቴ ቤት የእርሱ፣ የአባቱ ቤት የእርሱ። ስለዚህ ያንን አስወጣና ቤቴ የጸሎት ቤት የምስጋና ቤት ይባላል እንጂ የንግድ ቤት አይባልም አለና ያንን አስወጣ። ከኔ ጋር ናችሁ ነው። ጌታ የመጣው ለሰላም ነው፣ ሰዎችን ለማሳዘን አይደለም። ጌታ የመጣው ለሰዎች ደስታ ለመስጠት ነው እንጂ ሰዎችን ለማሳዘን አይደለም። የሰዎችን ገንዘብ ለመቀማት አይደለም። አንዳንዶች እንደዚህ ስለሚተረጉሙ ያ አይደለም። የሚገርማችሁ ነገር ገንዘባቸውን በየዕቃቸው ላይ ተጣብቆ ተገኝቷል ይላል የትርጓሜ መጽሐፍ። በሙሉ ዕቃቸውን ከዛ ሲያስወጣ በዛፍ ላይ ተንጠልጥሎ የእያንዳንዱ ዕቃ ሳንቲማቸውን በሙሉ በየዕቃቸው ላይ ተለጥፎ ተቀምጧል። መድኃኔዓለም ከእኛ ገንዘብ ጉዳይ የእኛም ገንዘብ ወስዶ በእኛ ገንዘብ ሊጠቀም የእኛ ገንዘብ እንዲበላሽ አይደለም ማለት ነው። እግዚአብሔር ትልቁ ዓላማው ቤቱ የጸሎት ቤት እንዲሆን ስለሚፈልግ ያንን አደረገና አጸዳው፣ አስወገደው። እግዚአብሔር አምላክ ከዚህ ሁላችን ይጠብቀን። ዛሬስ አሁን የትላንትናዎቹን እየወቀስን አይደለም ነው። ዛሬስ ቤቱ የንግድ ቤት አለ። መንፈሳዊ ቅናት ያለበት እኮ ዝም አይልም። እኔ ሰለቸኝ ሁሉ ችላ ባያልሆንም መንፈሳዊ ቅናት በውስጡ ያደረሰው ችላ ባያይሆን ጅራፍ አንስቶ በስነ ስርዓት ነው እየገረፈ ያስወጣው። ለቤቱ ስለሚቀና ለቤቱ የሚቀኑ ማገልገያዎች ያንን ማድረግ አለባቸው። አምላካችን ያንን አስወጥቶ አራግፎ ከዛ አርቋል። ትልቁ ነገር ምዕመናን ገብቶን ከሆነ እየተደረገ ያለው የንስሐ ጥሪ ነው። ሁላችንም በዚህ መንፈሳዊ ቅናት አድሮብን የቤተ ክርስቲያን ስርዓት ሲበላሽ በቤተ ክርስቲያን ያለው ነገር ያልሆነ ነገር ስታዩ ሁላችሁም እንደ ልጅነታችሁ ይሄ ለምን ይሆናል? ይሄ ማለት መምታት። በመጀመሪያ የሚጀምረው ከቤተ መቅደስ ሰውነታችን ነው ይሆናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ይላል ቅዱስ ጳውሎስ። ጅራፍ እናንሳ። በመጀመሪያ ሰውነታችን ነው ማጽዳት ያለብን። ይሄ ቤተ መቅደስ የማጽዳት የማንጻት ሰዓት አይደለም። ቤተ መቅደሱ ሰውነታችን ንግድ ተቋጥፎበታል። የሐሜት ንግድ፣ የዘረኝነት ንግድ፣ የተንኮል ንግድ በቃ ከባድ ሆኗል። ያ እግዚአብሔር የሚመለክበት ቤተ መቅደስ የሚመሰገንበት ቤተ መቅደስ ተበላሽቷል። እግዚአብሔር ሲከፍተው ማለት ነው። ለዚህ ነው ቅድም እጠበኝ ያለው መድኃኔዓለም መታጠብ አለበት። ሰውነታችን በቃል እግዚአብሔር መታጠብ አለበት። በጾም መጥራት አለበት። ለዚህ ደግሞ መድኃኒቱ ጅራፉ ጾም ነው። በጾም ጅራፍ መገረም አለበት። ውስጣችን የገባው ተንኮል መውጣት አለበት። ለዚህ ነው አባቶቻችን ቂም ይዞ ጸሎት፣ ሳል ይዞ ስርቆት ይላል። ሰው እያሳለ ለመስራት ከመጣ እያዘነ ቂምም ኖሮት ለጸሎት ለጾም የሚቆም ከሆነ ድካም 9 ሰዓት ሙሉ መድከም 55 ቀን ሙሉ መድከም ነው። ራስን መፈተሽ ያስፈልጋል። ስለዚህ ዛሬ እንደምታዩት በሚያሳዝን ሁኔታ ትላንትም ካህናት ችላባዮች ሆነው ችላባይ ብቻ መሆን አይደለም፣ ምን አገባኝ ማለት ብቻ አይደለም፣ ዋና ተባባሪዎች ሆነው የንግዱ ጠረጴዛው ላይ ተቀምጠው ዋና ንግዱን
ትውልዱን ሲመሩ የነበሩ እነሱ ናቸው። ሰው ስላጣ መድኃኔዓለም ራሱን ጅራፉን አዘጋጅቶ ቤቱን አጸዳ። ያ ሰዓት ይመጣል፣ ዛሬ ይመጣል። አሁን እስቲ ያስቡት፣ ኖህን አንድ ቃል ኪዳን ገብቶለት ነበረ። ስለ ለእመቤታችን የተደረገውን ቃል ኪዳን በምንማርበት ትምህርት ላይ እግዚአብሔር ለኖህ አንድ ቃል ኪዳን ገባለት። ያ ቃል ኪዳን ምንድነው? በደመና ላይ ምን አሳያለሁ አለ። ንገሩኝ። ቀስተ ደመና። ያ ቀስተ ደመና የጥፋት ውሃ መቆሙንና ሁለተኛ ዳግም እግዚአብሔር የሰውን ልጅ በንፍር ውሃ እንደማያጠፋ የገባው ቃል ኪዳን። ሌላ አንድ ነገር ልንገራችሁ። ሁልጊዜ አሜሪካ የምንኖር ኢትዮጵያ የምንኖር አልፎ አልፎ ቀስተ ደመና አታዩ? መልሱልኝ። ጥያቄ አበዛውባችሁ። አታዩ? ለምን ይመስላል? ሁለት ነው መልእክቱ። አንደኛ ትላንትና በኖህ ዘመን ከተሰራው ኃጢአት የተናነሰ አይደለም ዛሬም እየተሰራ ነው ኃጢአት እያለ ነው። ትላንት ሽማግሌውን ኖህ አንሰማም ያለ አመፀኛ ሕዝብ የሰራውን ኃጢአት ከእነሱ ሊበልጥ እንጂ አሁን እኔ የምትሰሩት እንዳላጠፋችሁ ግን ለባሪያዬ ለኖህ ቃል ገብቻለሁ እያለ ነው። ለቅዱሳኑ ቃል ስለገባው አላጠፋችሁም እንጂ ያኔ ከተሰራው የማሳያ። ስለዚህ ይህን የንስሐ ጥሪ ነው። በቃል እግዚአብሔር ጅራፍነት ከውስጣችን ያለው መጥራት መጽዳት አለበት። ቤተ መቅደሱ የጸሎት ቤት፣ የምስጋና ቤት፣ የምናምንቴዎች ቤት ሊሆን አይገባም። ዛሬ የዘረኝነቱ ንግድ ተባባሪዎች የመጀመሪያዎቹ ካህናት ናቸው፣ ጳጳሳት ናቸው። ልንዋሻለች ከዚህ መውጣታችን ባለቤቱ ለምን ዝም አለ? የፍቅር አምላክ ስለሆነ እንዳያጠፋ ልክ ለኖህ የገባው ቃል ኪዳን ምልክቱን እንደሚያሳዩ ዛሬ በቤተ መቅደሱ ከነ በደላችን ከነ ኃጢአታችን ካህን የለም ምእመን ውስጣችንን ሳናጠራ ብዙ ነገር ስናደርግ እንዳያጠፋን የሾሆን አክሊል ይመለከታል። እንዳያጠፋን የተቸነከሩ ልጆቹንና እግሮቹን ያያል። እንዳያጠፋን በጎን የተወጋውን የጎኑን ጉዳት ያያል። ይችላል፣ ይታገሳል። ግን እግዚአብሔር ታገሰ ስንል ግን ቁጣማ ነው፣ ፍትሐዊ ነው ስንል ፍቅርም አለው ቅጣትም አለው። መጠቀስ ምስጢሩ ምንድን ነው? በሬዎቹ ራሱ ከእንግዲህ በሬ አይሰዋል፣ ርግብ አይሰዋል፣ የእንስሳት ደም አይፈስም። ከእንግዲህ የሚፈሰው የኔ ነው። ዓለም የሚድነው የኔ ደም ሲፈስ ነው፣ የኔ ሥጋ ሲቆረስ ነው። ከእንግዲህ የብሉይ ኪዳን ስርዓት አልቋል፣ የአዲስ ኪዳን ስርዓት ተተክቷል። በአዲስ ኪዳን የጸናውን ስርዓት እንድንይዝ ነው። ሌላው ትልቁ ምስጢር ደግሞ የዓለምን ሐሰተኛ ትምህርት የዓለምን ፍልስፍና ገልብጦ ትቶታል መድኃኔዓለም። ክብር ምስጋና ይሁን። የዓለም የሐሰት ትምህርት ተገልብጦ የተጣለው ጠረጴዛው የተጣለው በኢየሱስ ክርስቶስ እውነተኛ ትምህርት ነው። ብርሃን ወደዚህ ዓለም ሲመጣ ጨለማ ይሸሻል። ምክንያቱም ጨለማ ስራው እንዳይገለጥበት በብርሃን የዲያብሎስን አሰራር ቀንበር ሰብሯል፣ ገልብጦታል፣ ክፋቱን ሁሉ አስወግዷል። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ እንዳለ ቅዱስ ዮሐንስ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የሄደው ቤተ መቅደሱን ሊያነጻ ለእኛም ትምህርት እየሰጠን ነው። ለእውነተኛ መምህራን፣ ለእውነተኛ ካህናት ይሄን እውነት ለቤቱ የምትቀኑ ከሆነ እስኪ አስቡት። እቤታችሁ አሁን ስትመለሱ ከኔ ጋር ናችሁ ማለት ትንሽ ተቆጣዋችሁ። እኔ አይደለም ትምህርቱ ነው እኔንም እናንተንም እየተቆጣ ነው እንድንስተካከል ይሻላል። ነገ ከምናፍር በመድኃኔዓለም ፊት ዛሬ በካህኑ ፊት ዛሬ ማልቀስ ይሻላል። እቤታችሁ ስትመለሱ ያስተካከላችሁት ቤታችሁ ወንበሩ ተገለባችሁ፣ ጥላሸት
ማን እንዳመጣው ሳይታወቅ ቆሻሻ ተደፍቶበት ለአፍንጫ የማይመች ሽታ ያለበት ቤት ሆኖ ትገባላችሁ? ጥያቄ ትገባላችሁ? ለምን ቤታችሁ አይደል? ለምን አትገቡ? ማን ወዳል ቆሻሻ ቤት? የእግዚአብሔር ቤተ መቅደስ ነው ሰውነታችን። መድኃኒዓለም እንዳይመጣ ቆሽሾታል። ዘረኝነት አቆሽሾታል። ቂም አቆሽሾታል። ተንኮል አቆሽሾታል። ክፋት አቆሽሾታል። ውሸት አቆሽሾታል። መጽዳት አለበት። ንስሐ ነው የሚያጸዳው። ጾም ነው የሚያጸዳው። ስግደት ነው አንሽሽ። እነኚህ ሁሉ መንፈሳዊ ጅራፎች ናቸው። መድኃኒታችን ኢየሱስ ክርስቶስ ነጋዴዎችን ያሸነፋቸው ጅራፍ ሰርቶ ነው። ስለዚህ በቤተ መቅደስ ሕይወታችን ያሉትን እነኚህ ቂም በቀል የሥጋ ፍላጎት ነጋዴዎችን ማሸነፍ የምንችለው በጾም ነው፣ በጸሎት ነው። አትሽሹ። ስትጾሙ ጨጓራችሁን ያማችኋል። አሁን ኩላሊታችሁ ሊሰማችሁ ይችላል። ግን በኋላ በረከት አለው። መድኃኒዓለም ይህንን ካደረገ በኋላ እነኛ ረዣዥም ቀሚስ ለብሰው ጺማቸውን አስረዝመው የሕጉ ዋና ኃላፊዎቹ ነው ያሉት የፈሪሳውያን ካህናት ቀረብ አሉና በማን ስልጣን ይህንን የምታደርጉ? ማን ፈቀደልህ? ምን ምልክትስ ታሳየናለህ አሉት። እኛ ባለቤቶቹ እያለን እኛ ንግዱን የፈቀድን ማስቆም የምንችል እኛ እያለን አንተ ማን ፈቀደልህ? ምን ምልክት ታሳየናለህ አሉት። ክፉና አመንዝራ ትውልድ ምልክት ይሻል። ከነቢዩ ከዮናስ በቀር ሌላ ምልክት አይሰጠውም። የወንጌሉ መጨረሻ ላይ ቅድም ካህኑ ሲያነቡ ሰምታችሁ ከሆነ ምን ብሏል አምላካችን? ምልክት ይሻሉ ግን አይተማመንባቸውም ነበር። አምነውታል። ያንን ቤተ መቅደሱ ሲያጸዳ ልዩ ልዩ ታምራት ሲያደርግ አመኑበት ይላል። እሱ ግን አይተማመንባቸውም ነበር። ለምን? ሰዎች ሁለት አይነት እምነት አላቸው። አንደኛዎቹ በምልክት የሚያምኑ እኔና እናንተ እንደዛ አጋንንት ጮኸ እንደዚህ ሆነ በምልክት የሚነዳ ትውልድ። ሌላዎቹ ደግሞ ሃይማኖትን ከምግባር ጋር አስተባብረው ንስሐ ገብተው ሥጋውና ደሙን ተቀብለው ምስጢሩን ተረድተው ለድህነት የሚገባውን ነገር ይዘው ምንም ማዕበል ቢመጣ በዓለት ላይ ተመስርተው የሚኖሩ ደግሞ ያውቃል። አሁን ምልክት ስላያችሁ አመናችሁብኝ። በዕለተ ዓርብ ግን ስቀለው የምትሉ እናንተ ልብና ኩላሊትን የሚወረብር አምላክ የሆሳዕና ዕለት ጠብቃችሁ ስቀለው የምትሉ እናንተ ናችሁ። ሙት ስላስነሳ፣ ድውይ ስለፈወሰ፣ ለምጽ ስላነጻ፣ የተራቡትን ስላበላ ሌላ ምክንያት የለም። ኃጢአት አይተማመንባቸውም ነበር። መድኃኒዓለም በእኔና በእናንተ ሕይወት ይተማመናል። እነሱ የሚጠብቁት ሌላ፣ ጌታችን የመለሰላቸው ግን ርቆ ከእነሱ ሊገባ በማይችል ምስጢር ነው። ምን አላቸው? ምልክት ንገረን አሳየን ሲሉት ይህንን ቤተ መቅደስ አፍርሱት፣ በስንት ቀን እሰራዋለሁ አለ። ትምህርትን እያጠቃለልኩ ነው። የመጨረሻ ሰው በስንት ቀን እሰራዋለሁ? የባሰው መጣ። 46 ዓመት ሙሉ የፈጀውን ቤተ መቅደስ አፍርሶ እንዴት በ3 ቀን ይሰራላሉ? እነሱ በድንጋይ ስለተሰራው ቤተ መቅደስ የሚያወራ መስሎ 46 ዓመት የፈጀውን ቤተ መቅደስ የሰራው ሰሎሞን ነው፣ የዳዊት ልጅ። በኋላ ደግሞ ዘሩባቤል አድሶታል። ብዙ መከራ ይተውበታል እስራኤላውያን ያን ቤተ መቅደስ ለመስራት። እኛ 46 ዓመት የፈጀብን ቤተ መቅደስ እንዴት አፍርሼ በ3 ቀን እሰራዋለሁ? እሱ ግን እየተናገረ ያለው ቤተ መቅደስ ስለተባለ ሰውነቱ ነው። የተዋህደው ሥጋ መለኮት የተዋህደው ስለሆነ ቤተ መቅደስ ሆኗል። እኔና እናንተንም እግዚአብሔር ስላደረብን ቤተ መቅደስ አድርጎናል። እግዚአብሔር የተመሰገነ። አፍርሱት፣ እናንተ በክፋታችሁ በተንኮላችሁ አፍርሱት። ይህን ቤተ መቅደስ ሰውነቴን ግደሉት፣ መለኮት የተዋህደውን ሥጋ ግደሉት፣ ወደ መቃብር አውርዱት፣ መከራ አድርሱበት፣ እኔ በ3ኛው ቀን አስነሳዋለሁ። ደቀ መዛሙርቱ እንኳን ይህንን ቃል እየተናገረ ያስተዋሉት ከትንሣኤው በኋላ። መድኃኒዓለም ከውድቀታችን ያንሳል። ምዕመናን አላበዛባቸው። ምኩራብ ለአዲስ ኪዳኗ ቤተ ክርስቲያን ምሳሌ ናት፣ እንደ ጥላ ናት። ምኩራብን አይታችሁ ከሆነ በሁሉ ቦታ እስራኤላውያን ባሉበት ቦታ ይሰራል።
አሁን ግን በአዲስ ኪዳን ክርስቲያኖች ባሉበት ቦታ ሁሉ በሚሰበሰቡበት ቦታ ሁሉ ቤተክርስቲያን ትተከላለች። የምኩራብ አገልግሎት ጸሎት ብቻ ነው፣ መስዋዕት አይሰዋባትም። የአዲስ ኪዳኗ ቤተክርስቲያን ግን ከምኩራብ የምትለየው ይጸለይበታል፣ ቃለ እግዚአብሔር ይነገርበታል፣ የኪዳኑ ጽላት አለ፣ ስጋውና ደሙ ይፈተትባታል። ሁለቱን ማስተባበሪያ የያዘች ናት የአዲስ ኪዳኗ ምኩራብ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን። የእሷ ስላደረገ የተመሰገነ ነው። ወገኖቼ ጾሙ ጅራፍ ነው እንደነገርኳችሁ፣ ቅጡበት። 3ኛ ሳምንት ደርሷል። እግዚአብሔር ከኔ ምን አገኘ? የሚፈልገው ነገር ምን አገኘ? እኛ የምንፈልገው ነገር አለ። ምን አገኘ? ከጾሙ የነነዌ ሰዎች የሚፈልጉት ነገር ነበር፣ ምህረት አግኝተዋል። እግዚአብሔር ከነሱ የሚፈልገው ነገር ነበር። ምንድን ነው? መጸጸት፣ ንስሐ ተመልሰዋል። እንዴላችሁ እንመለስ። የመዳን ሰዓት ነው። ምኩራቡ ቤተ መቅደስ ሕይወታችን እግዚአብሔር ሲመጣ ወደ ውስጥ ሲገባ ለጉዳት አይደለም። እስቲ አስቡት፣ አንድ አንጥረኛ ሰው ወርቁን ወደ እሳት የሚጨምረው ወርቁ እንዲጎዳ ነው አላችሁ ማለት አይደለም። የቆሸሸው የዛገው ለቆት ነጥሮ እንዲወጣ ነው። ወርቅ ወደ እሳት ሲገባ ተፈትሾ ጥርት ብሎ ወርቅነቱ ይወጣል። እሳት ሆኖ አምላካችንም ቃለ እግዚአብሔር ወደ ሕይወታችን ሲገባ አይጎዳም። ውስጥ ያለውን የተበላሸውን መንፈሳዊ እድገት እንዳናሳይ አድርገው ቤተ መቅደስ ሕይወታችን ዋሻ ኃጢአት ያደርገው ጥርት አድርጎ አጥቦ አንጥሮ ንጹሕ ክርስቲያን ያደርገናል። ለዛ እንደተበቃውናችን ይወዳል። የሁላችን ፍጻሜ ያሳምርልን። የቤት ቅናት ይበላኛል እንዳለው መንፈሳዊ ቅናት አድሮብን ለቤቱ ለክርስትና ለሃይማኖታችን እንኖር ሁላችን ግርዳን የሁላችን ፍጻሜ ያሳምር። በምድራችን ላይ አድሮ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቃሉን ላስተላለፉልን መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን።